ሰላም ተማሪዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ዛሬ የምንሰራው እንግዲህ 2018 ላይ አሁን ሐምሌ ላይ አራተኛ ዙር ተማሪዎች የተፈተኑትን የሂስትሪ ኤግዛም ነው ማለት ነው የምንሰራው። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ፎሎ በማድረግ ለሌሎች ጓደኞቻችሁ ሼር ማድረግ ትችላላችሁ። እኔ ከመስራቴ በፊት መጀመሪያ በራሳችሁ ፖዝ እያደረጋችሁ ሞክሩ። ከዛ ኤክስፕላኔሽን እና ትክክለኛ መልሱን ነግራችኋለሁ ማለት ነው። ሌትስ ጌት ስታርትድ። እንግዲህ የመጀመሪያው ጥያቄ ምንድነው የሚለን what was the major reason for which 11 states to break away from the United States of America leading to the Civil War? ምን ማለት ነው? ዋና ኮዙ 11ዱ የአሜሪካ ስቴቶች ከዩናይትድ ስቴትስ ኦፍ አሜሪካ እንዲገነጠሉና ወደ እርስ በርስ ግጭት እንዲያመራ ያደረገው ዋነኛ ምክንያት ምንድን ነበር ነው የሚለን። እንግዲህ በ1860ዎቹ የአሜሪካ ሲቪል ዋር ወይም አሜሪካን ሲቪል ዋር የሚባል ተምራችኋል። የአሜሪካ የእርስ በርስ ግጭት እና ዋና ኮዙ ምንድነው? እነዛ 11 ስቴቶች የተገነጠሉበት ዋና ኮዝ ምንድነው ይለናል። መጀመሪያ ዩናይትድ ስቴትስ ኦፍ አሜሪካ ተብሎ አንድ ሀገር ነበር። በኋላ ግን እነዚህ 11 ስቴቶች ተገንጥለዋል እና ዋና ኮዙ ምንድነው ነው የሚለን። ኤን ስናይ the difference on the term relationship with Britain ይላል። ከብሪቴን ጋር ባላቸው ግንኙነት የሀሳብ መለያየት ነው ወይ? ይሄ አይደለም። ቢ the decision made by the federal government to end slavery ይሄ ትክክለኛው መልስ ነው። በፌደራል ገቨርንመንቱ ወይም ደግሞ በአብርሃም ሊንከን የሚመራው ኖርዙ አሜሪካ የባሪያ ንግድ እንዲቆም አዋጅ አውጆ ነበር። አብርሃም ሊንከን ስልጣን ላይ ከመጣ በኋላ ማለት ነው። እና በዛ ምክንያት ይሄ ደቡብ አሜሪካ የምንለው ደግሞ ወይም ደግሞ ሳውዙ አብዛኛው ኢኮኖሚ በግብርና ላይ የተመሰረተ ስለነበረ ለግብርና ደግሞ ባሪዎቹን ለጉልበት ሰራተኝነት ይጠቀማቸው ነበር። በዛ ምክንያት ይሄ ባሪያ የሚባለው ነገር እንዲቀር አይፈልጉም ነበረ ደቡብ አሜሪካዎች ወይም ደግሞ በስተደቡብ ያሉዎች ማለት ነው። በዛ ምክንያት ግጭት ውስጥ ገቡ ማለት ነው። ለማስታወስ ያክል የሰሜኑ መሪ አብርሃም ሊንከን ይባላል። የደቡቡ ደግሞ ጀፈርሰን ዳቪስ ይባላል እና ዋና ኮዙ በስሌቨሪ ወይም ደግሞ በባሪያ በምንለው ምክንያት ነው ማለት ነው። ስለዚህ the best answer ማን ይሆናል? ቢ ይሆናል። በባሪያ ምክንያት ነው የተጣሉትና ወደ ግጭት የገቡት። ሲም ስናይ the restriction imposed on export of agricultural product ይሄም ውሸት ነው። አግሪካልቸራል ይሄ ሪስትሪክሽን የነበረ ምን ኢምፖርቱ ጋር ነው የነበር እንጂ ኤክስፖርቱ ጋር አይደለም። ኢምፖርቱ ጋር እና አብርሃም ሊንከን ሪስትሪክት ያደርጉ ነበር ኢምፖርት። የሆነበት ደግሞ አሜሪካ ውስጥ የነበሩ ካምፓኒዎች እንዲበረታቱ ወይም ደግሞ ከኢሮፕ ወይም ደግሞ ከአውሮፓ የሚገቡ ርካሽ እቃዎች ከነሱ ጋር ተፎካክረው እነዛ ካምፓኒዎች ወይም ደግሞ ድርጅቶች እንዳይዘጉ ለመጠበቅ ኢምፖርቱ ጋር ሪስትሪክት ያደርጉ ነበር እንጂ ኤክስፖርቱ ጋር ሪስትሪክት ያደርጉም። ስለዚህ ፎልስ ነው። ዲን ስናይ the unbearable taxation by the federal government ይላል። ታክሴሽን በታክስ ምክንያት ነው ይላል። አይደለም። ስለዚህ the best answer ቢ ነው። በምን በፌደራል ገቨርንመንቱ እና በእነዚህ በሳውዝ እና በኖርዞቹ መካከል የነበረው በስሌቨሪ ጉዳይ ወይም በባሪያ ጉዳይ ነበር ዋነኛው የአሜሪካ የእርስ በርስ ግጭት የተፈጠረው 1860ዎቹ። ሌላ ወደ ሁለተኛ ጥያቄ ስንሄድ which of the following was a common mechanism through which European states established colonial control in Africa? እንግዲህ የትኛው ነው ኮመን መካኒዝም ወይም ደግሞ የተለመደው መካኒዝም አውሮፓውያን አፍሪካን ቅኝ ሲገዙ የተጠቀሙበት የተለመደው መካኒዝም የቱ ነው ነው የሚለን። ኤ extension of European citizenship to African chiefs ይላል። ይሄ አይደለም። የአፍሪካ የአካባቢው መሪዎች ወይም ደግሞ እነዚህ ሎካል ቺፍ የምንላቸው ልክ እንደ ኢሮፓውያን ዜግነት በመስጠት ነው ይለናል። ይሄ አይደለም። ቢን ስናይ conversation of missionaries into colonial officials ሚሽነሪዎችን ወደ እነዚህ ለቅኝ ልክ እንደ ሊደር በመጠቀም ወይም ደግሞ ሚሽነሪዎች አፍሪካ ውስጥ ይመጡ ነበር። እነዛ ልክ እንደ ቅኝ ገዢ መሪ በማድረግ ይለናል። ይሄ ነበር ግን ኮመን አይደለም። አሁን እዚህ ጋር ቤስቱን ነው መምረጥ ያለብን። ነበር እንደዛ ማለት ሚሽነሪዎች
አንዳንድ ቦታ ላይ ስልጣን ይዙ ነበረ፣ ነገር ግን የተለመደ አይደለም። ሲን ስናይ ኮንቨርሴሽን ኦፍ ፕሮቴክቶሬት ቴሪቶሪስ ቱ ኮሎኒስ፣ ይሄ the best አንሰር ይሆናል ማለት ነው። ሲ እንዴት ካላችሁ ይሄ ፕሮቴክቶሬት የምንለው ምንድነው? የሞግዚት አስተዳደር። የሞግዚት አስተዳደር ማለት ምንድነው? አንድ ሀገር ለምሳሌ ብሪቴን ኢትዮጵያን የበላይ ሆና ማስተዳደር፣ ሁሉን ነገር ተቆጣጥራ ማለት ነው። ያ ማለት ፕሮቴክቶሬት ማለት ሙሉ በሙሉ በቅኝ መገዛት ማለት አይደለም። የበላይ ሆና ዶሚናንሲ ማለት ነው። የበላይ መሆን ነው እንጂ ሙሉ በሙሉ መቆጣጠር አይደለም። እና እነዚህ ኢሮፓውያኖች እንደዛ ያደርጉ ነበር። መጀመሪያ ላይ ይመጣሉ፣ ሁሉን ነገር ዶሚናንት ወይም ደግሞ ይሄ ዶሚናንት ይሆናሉ፣ ወይም ደግሞ በስልጣኑም በሚሊታሪው ምናምን እዛች ሀገር ላይ ዶሚናንት ይሆናሉ። ከዛ ትንሽ ቆይተው ወደ ቅኝ ይገዟቸዋል ማለት ነው። ለምሳሌ እንደ ኮንጎን መውሰድ ትችላላችሁ። ኮንጎ ጋር እንደዛ ነው የነበረ። መጀመሪያ በቃ በጣም እነሱ የነሱ ዜጎች መጨመር እንደገና እነሱ ዶሚናንት እየሆኑ ይመጣሉ። በመጨረሻ ኮንጎ ባልሳሳት የማን ነው ብቻ ወደ ቅኝ ግዛት ትመጣለች፣ ወይም ደግሞ ሙሉ በሙሉ ቅኝ ግዛት ውስጥ ትወድቃለች ማለት ነው። እና ሲ ቤስት አንሰር ይሆናል ማለት ነው። ሌላ ወደ ሶስተኛው ጥያቄ ስንሄድ which of the following regions of Ethiopia was the most important source of export items in long distance trade during the 19th century ይላል። ይሄ እንግዲህ ቀላል ያለ ጥያቄ ነው፣ በእይታ የምትመልሱት ነው። እንግዲህ በ19ኛው መቶ ክፍለ ዘመን ኢትዮጵያ ጋር የንግድ እንቅስቃሴው በጣም የተፋጠነበት ወይም ደግሞ በጣም በትልቅ ደረጃ ያደገበት ምክንያት ያደገበት ሰዓት ነበር እና አብዛኛው ኤክስፖርት የሚደረጉ ምርቶች ከየት ነበር የሚገኙት ነው። ለምሳሌ እንደ ቡና፣ ስሌቭ ይሄ ባሪያ የምንለው፣ እንደገና የዝሆን ጥርስ፣ ዝባድ ምናምን የሚባሉ ብዙ እቃዎች የሚገኙት ከየት ነበር? ኤ ሳውዝ ዌስት ይለናል። አዎ the best answer ወይም ደግሞ the correct answer ሳውዝ ዌስት ነው። ከደቡብ ምዕራብ አካባቢ ነበር የሚገኙ እነዚህ ዋና ዋና እንደ ጎልድ፣ ወርቅ፣ የዝሆን ጥርስ የምንለው፣ ኮፊ፣ ቡና እነዚህ የሚገኙት ከሳውዝ ዌስት አካባቢ ነበር ማለት ነው። እቺ ቀለል ያለች ጥያቄ ነች። ኤ ሳውዝ ዌስት የሚለው ይሆናል ማለት ነው። ሌላ ወደ አራተኛው ጥያቄ ስንሄድ የአራተኛው ጥያቄ ምን ይለናል? which of the following local rulers declared himself as emperor following the death of Emperor Theodorus II? ምን ይለናል? የትኛው የአካባቢ መሪ ነው ቴዎድሮስ II ከሞተ በኋላ ስልጣን ላይ የወጣው ወይም ደግሞ የነገሰው ይለናል። ይሄ ትሪኪ ነው፣ ካወቃችሁት በጣም ቀላል የሚባል ጥያቄ ነው። እንግዲህ ኢምፔሪየር ቴዎድሮስ በ1868 መቅደላ ላይ ራሱን በራሱ ሳይድ ወይም ደግሞ ካጠፋ በኋላ ለአጭር ጊዜ የመራ መሪ አለ። አብዛኞቻችን ማለት ትንሽ ይሸውዳል። ልክ እሱ እንደሞተ ራስ ካሳ ምርጫ ኦፍ ትግራይ ወይም ደግሞ በኋላ ንጉስ ከሆነ በኋላ ዮሐንስ አራተኛ የምንለው ከቴዎድሮስ በኋላ የመጣ ይመስለናል። ያ ግን ሚስኮንሴፕሽን ነው። እሱ አይደለም የመጣ ማነው? ዲጋ ያለው ዋግሹም ጎበዜ ገብረመድህን ኦፍ ላስታ የሚባለው ማለት ነው። እሱ ነው ከ1838 እስከ 1871 ለ3 ዓመት ብራይፍ ፔሪድ ይለዋል መጽሐፋችን ያለ አጭር ጊዜ የቆየ መሪ ቴዎድሮስ ከሞተ በኋላ የመጣ ማነው? ዋግሹም ጎበዜ ገብረመድህን ኦፍ ላስታ ወይም ደግሞ ንጉስ ከሆነ በኋላ ስሙ ማን የሚባል ንጉስ ተክለ ጊዮርጊስ ይባላል ስሙ ንጉስ ተክለ ጊዮርጊስ። እና ቴዎድሮስ ከሞተ በኋላ ኢሚዲየትሊ የመጣ ማን ነው ማለት ነው? ዋግሹም ጎበዜ ገብረመድህን ኦፍ ላስታ። ከሱ በኋላ ነው the battle of አሰም የሚባል ጦርነት ላይ ራስ ካሳ ምርጫ ወይም ደግሞ ዮሐንስ አራተኛ የምንለው ይሄን ዋግሹም ጎበዜን ካሸነፈ በኋላ ዮሐንስ አራተኛ የመጣ ማለት ነው። እና እንዳትሸወዱ ከቴዎድሮስ በኋላ የመጣ ዮሐንስ ሳይሆን ዋግሹም ጎበዜ ገብረመድህን ኦፍ ላስታ ነው፣ ወይም ደግሞ የንግስና ስሙ ተክለ ጊዮርጊስ ንጉስ ተክለ ጊዮርጊስ የምንለው ማለት ነው። ሌላ ወደ አምስተኛ ጥያቄ ስንሄድ what was the unintended consequence of ህይወት or አድዋ ትሪቲ ኦፍ for ኢትዮጵያ? ይሄ ህይወት ወይም ደግሞ አድሚራል ህይወት አድዋ ትሪቲ የምንለው ያልተጠበቀ ውጤት ለኢትዮጵያ አምጥቷል። እና ያልተጠበቀ ውጤት ምንድን ነበር ይለናል። ኤ undermining the position of ራስ አሉላ እንግዳ፣ የራስ አሉላ እንግዳን ቦታ ምንድነው ማሳነስ፣ ይሄ አይደለም። ቢ the ultimate and fatal enmity of the ማህዲስት፣ ይሄ the best answer ነው። አልቲሜት በመጨረሻም ምንም ላልተጠቀምንበት ወይም ይሄ አፄ ዮሐንስ
ጉዳት ነው በቃ የተጎዳ በዚህ ህይወት ትሪቲ በሚባለው ማለት ነው። ለምን ካላችሁኝ መጀመሪያ ስለ ህይወት ትሪቲ ትንሽ ለማውራት ያክል ህይወት ወይም ደግሞ አድሚራል ህይወት የሚባል እንግሊሽ ማን ወይም ደግሞ የእንግሊዝ ዜግነት ያለው ኢትዮጵያና ግብፅን ለማሸማገል አድዋ ላይ ማለት ነው ቦታዋ ጋር እዛ ጋር ስምምነት ይፈጥራሉ ከግብፅና ኢትዮጵያ እና እዚህ ጋር ኢትዮጵያ ምን ጠይቃ ነበረ? ኤርትራ ለኢትዮጵያ እንድትመለስ እንደገና ደግሞ ምጽዋ ለኢትዮጵያ ፍሪ ፖርት ወይም ደግሞ ነፃ ወደብ እንድትሆን ጠይቀው ነበር። በምትኩ ደግሞ ግብጾች የነሱ የግብጽ ሰራዊት ሱዳን በኢትዮጵያ በስተምዕራብ በኩል ወይም ሱዳን አካባቢ የግብጽ ሰራዊቶች ቀርተው ነበር። እነዛን አጼ ዮሐንስ እንዲያሳልፍላቸው በኢትዮጵያ በኩል አድርጎ ወደ ግብጽ እንዲልካቸው ወታደሮችን ጠይቀው ነበር። ዮሐንስ ሙሉ በሙሉ ቃሉን አላጠፈም። በራስ አሉላ አባ ነጋ ምክንያት ከሱዳን አስወጥቶ የግብጽን ወታደሮች ወደ ግብጽ ልኳቸዋል። በምትኩ ግን ግብጾች ለኢትዮጵያ ያሉትን አልፈጸሙም ነበር። ኤርትራም ለኢትዮጵያ አልተሰጠችም። እንደገና ምጽዋም ለኢትዮጵያ አልሆነችም። ይልቁንም ለኢትዮጵያ ሌላ ጠላት አፍርተው ነበር። ማንድነው? ማህዲስቶች። ማህዲስቶች ግብጽን ከግብጽ ጋር ጸብ ነበሩ፣ ወይም ደግሞ ከግብጽ ጋር ጥላቻ ነበራቸው፣ ይጋጩ ነበር። በዛ ምክንያት የግብጽን ወታደር ኢትዮጵያ ከሱዳን ሲያስወጧቸው ኢትዮጵያ የግብጽ አጋር እንደሆነች ነው ያሰቡ። በዛ ምክንያት ማህዲስቶች ወይም ደግሞ ሱዳን ላይ የነበሩ ማህዲስቶች ኢትዮጵያን ለማጥቃት በጎንደር በኩል ቤተክርስቲያን እያቃጠሉ ሰው እያረዱ መተው ነበርና ያልተጠበቀ ውጤት ያመጣው ይሄ የህይወት ትሪቲ የምንለው ማህዲስት ለኢትዮጵያ ጠላት እንዲሆን ኢቭን ዮሐንስ አራተኛ ወይም ህይወቱን ያጣው በማህዲስቶች ነው። እና ይሄ በጣም ከሚያስጠላው ትሪቲ ለኢትዮጵያ መጥፎ ከሚባሉት ትሪቲዎች ይሄ ህይወት ወይም ደግሞ አድዋ ትሪቲ የምንለው ነው። ምክንያቱም ለኢትዮጵያ በጣም ጉዳት ነው እንጂ ያመጣ ጥቅም አላመጣም ማለት ነው። ስለዚህ ቢ the best answer ይሆናል ማለት ነው። ሌላው ወደ ስድስተኛ ስንሄድ ምን ይለናል? which of the following was the major consequence of the Adwa victory for African struggle against colonialism? እንግዲህ የአድዋ ቪክተሪ ወይም ደግሞ ይሄ የአድዋ ድል የምንለው ለአፍሪካውያን ይሄ ቅኝ ግዛትን እንዲታገሉ ምን አይነት ራሱን የቻለ ምን አይነት አስተዋጽኦ ነበረው ነው። እንግዲህ ኢትዮጵያ የጥቁር ህዝቦች ተምሳሌት እንላለን አይደለ? በአድዋ ምክንያት ነው ብቸኛዋ የአፍሪካ ሀገር ኢትዮጵያ ነች በቅኝ ግዛት ያልተገዛች። እና ምን አይነት አስተዋጽኦ ነበረው ለሚለው ኤ ይልናል the military support of ሚኒሊክ for African Liberation Movement ይሄ የወታደር እርዳታ የሚኒሊክ የወታደር እርዳታ ለአፍሪካውያን ነጻነት ይለናል። ይሄ አይደለም። ቢ the inspiration of black unity and the regeneration of nationalism in continent ይሄ the best answer ነው። ቢ ይሄ የጥቁር ህዝቦች አንድነት ይሄ ናሽናሊዝም የምንለው በአፍሪካ ጋር ይሄ ብሔርተኝነት ማለት ብሔርተኝነት ሲባል ለጥሩ ነገር ለአንድነት እና እነዚህ ቅኝ ገዢዎችን ለመታገዝ የተደረገ ለመታገል ለማድረግ በጣም የራሱን የቻለ አስተዋጽኦ ነበረው ማለት ነው። ጥቁሮችም እንደዚህ ነጮችን ማሸነፍ ይችላሉ ብለው ማሰብ የጀመሩ ከዛ ጊዜ ጀምሮ ነው። ማለት ኢትዮጵያ እኛ ብላክ ነና ጥቁሮች ነን እና ጣሊያኖችን ካሸነፍን በኋላ ጥቁር ነጭን ማሸነፍ ይችላሉ ለካ አንድ ከሆን ማሸነፍ እንችላለን ብለው ለጥቁሮች ኢንስፓይሬሽን ወይም ደግሞ ይሄ ሞቲቬሽን የፈጠረ ነው ማለት ነው። ስለዚህ ቢ the best answer ይሆናል ማለት ነው። ሌላ ወደ ሰባተኛው ጋር ስንሄድ why was Empress ጣይቱ removed from the palace during the power struggle between 1906 and 1913 ይለናል። እንግዲህ ንግስት ጣይቱ ለምንድን ነው ከቤተ መንግስት የተባረረችው በምን ምክንያት ነው ይለናል። ምክንያት አለ። ኤን ስናይ ኤሚሊናል it was to end her political role and intervention in any governmental activities the best answer A ነው። ምንድን ነበር? የሷን የፖለቲካ
ሮል ወይም ደግሞ የፖለቲካ ሚናና ጣልቃ ገብነቷን ከየትኛውም የመንግስት ተግባራት ላይ ለማስወገድ ነው። ከየትኛውም የመንግስት ተግባራት ላይ እሷ ኢንተርቬን ወይም ደግሞ ጣልቃ እንዳትገባ ስለሚፈለግ ነው ከስልጣን የተባረረችው ማለት ነው። ከስልጣን ከተባረረች በኋላ ወደ እንጦጣ ሄዳ በ1918 ነው ያረፈችው ማለት ነው። እና ኤ ቤስት አንሰር ይሆናል። የእሷን የፖለቲካ ተሳትፎ ለማስወገድ ነው። ለምንድን ነው የእሷ የፖለቲካ ተሳትፎ ምን ጉዳት ነበረው ፖለቲካ ጋር ብትሳተፍ ካላችሁኝ፣ ምንድን ነበር በዛ ሰዓት ይሄ በራሷ ጊዜ አጼ ሚኒሊክ በስትሮክ በምንለው በደም መርጋት በሽታ ተይዘው ነበር እና ስልጣኑን እሱ ኦልሬዲ እንትን እያለ አልነበረም፣ እያስተዳደር አልነበረም በደንብ። በዛ ምክንያት እሷ ሹምሽር የሚባል አለ፣ የሸዋ መኳንንትን ራሷ ስልጣን ትሰጣለች፣ እንደገና ታባረራቸዋለች። ይሄ ደግሞ ለሸዋ መኳንንቶችና ንጉሶች በቃ በጣም አስጊ ደረጃ ላይ ደረሰ ማለት ነው። ወይም ስልጣናቸውን ስታባረራቸው የራሷን ቤተሰቦች ወገኖች እያመጣች ስልጣን ስትሰጥ ለነሱ አላስደሰታቸውም ነበር። በዛ ምክንያት እሷን ከስልጣን ያስወግዷታል ማለት ነው። እና በዚህ ምክንያት ነው ሹምሹር የምንለው የራሷን ቤተሰቦች እያመጣች ስልጣን ጋር ስትሰጥ፣ ሌሎችን ደግሞ ስታባረር የሸዋ መኳንንቶች ደግሞ ይህን ስላልፈለጉ ነው ማለት ነው። ቢን ለማየት ያክል ቢ ሚሊዮን አለ ፋሲሊቴት ኢምፕረስ ታይቱ ቱ ትራቨል ቱ ሄር በርዝ ፕሌስ አይደለም። ሲ ሰፖርት ጂሰሱ ዲዛይኔሽን አሲር ኦፍ ኢምፔሪያል ሚኒሊክ ይህም አይደለም። ዲ አሬንጅ ዘ ማሬጅ ቢትዊን ፕሪንስ ዘውዲቱ ኤንድ ራስ ኩክ ሰወሌ ይሄ ምንድነው? አዎ አሬንጅ አድርጋለች። ይሄ ራስ ኩክ ሰወሌ የምንለው የእሷ ወንድም ነው። ዘውዲቱ ደግሞ የሚኒሊክ ልጅ ነች። የእሷ አይደለችም። እንግዲህ እንደምታውቁት ጣይቱ ልጅ የላትም። ልጅ ቢኖራት የእሷ ልጅ ነበር ስልጣኑን የሚወርስ። ግን ልጅ ስለሌላት ዘውዲቱን ከወንድሟ ጋር ለመጋባት ሞክራ ነበር። ግን ያ አይደለም ዋነኛ ወይም ደግሞ ዋነኛ ምክንያቱ ኤ ነው ማለት ነው። ቱ ኤንድ ሀር ፖለቲካል ሮል ኤንድ ኢንተርቬንሽን ኢን ኤኒ ገቨርንመንታል አክቲቪቲ የሚለው ማለት ነው። መጻፋችሁ ጋር ማለት ይሄ ቀጥታ ነው። ይሄ ከ12ኛ ክፍል የተወሰደ ጥያቄ ያህል ከባድ የሚባል ነገር አይደለም። መጻፋችሁ ጋር ቀጥታ ብታዩት አለ። ሌላው ደግሞ ወደ 8ኛ ስንሄድ what was the point of agreement among Britain, France and Italy in the Tripartite Treaty of 1906? እንግዲህ አላማቸው ምንድን ነበር ነው? የብሪቴን የፈረንሳይና የጣሊያን ይሄ ትራይፓርቲ ትሪቲ የሚባል ተስማምተው ነበር በ1906። ይሄ የተስማሙበት ምክንያት ምንድን ነበር ካላችሁኝ፣ ምንድነው በዛ ሰዓት ሚኒሊክ እንዳልኳችሁ ስትሮክ በሚባለው ወይም ደግሞ ይሄ ደም መርጋት በሚባለው በሽታ ታሞ ነበር እና እነሱ ምን ያስቡ ነበረ? ሚኒሊክ ከሞተ በኋላ ኢትዮጵያ በእነዚህ በሪጂናል ሎርዶች ወይም በአካባቢ መሪዎች ትከፋፈላለች እና አንድ የሚያደርግ መሪ አይኖርም። ስለዚህ እኛ ኢትዮጵያን መከፋፈል ይኖርብናል ሚኒሊክ ከሞተ በኋላ በየስፌራችን ወይም ደግሞ ለኛ ቅኝ በገዛናቸው አካባቢዎች ያለውን ቦታ መከፋፈል እንችላለን ብለው አስበው ነበር እና ዋና ዓላማ ይሄ ነበር። እስኪ ምርጫውን ለማየት ኤሚሊናል ፓርቲሽኒንግ ኢትዮጵያ ቴሪቶሪ አመንግ ዘምሰልቭስ እውነት ነው። በቃ ኢትዮጵያን ግዛት ለመከፋፈል ነው ይሄን ያቀዱ። ግን እቅድ ነው ያቀዱ ማለት ሚኒሊክ ገና ለገና ይሞታል። ከዛ ኢትዮጵያ ይሄ በብሔር ትከፋፈልና አንድ የሚያደርግ መሪ አይኖርም ብለው ስለሚያስቡ እሱ ከሞተ በኋላ ኢትዮጵያን ለመከፋፈል ነበር። አክቹሊ አልተሳካላቸውም፣ እንደዛ አልሆነም። አጼ ሚኒሊክ ሚኒስቴር አቋቁሞ ነበር። እንደገና ደግሞ ልጅ ኢያሱን የሱ አልጋ ወራሽ ወይም ሂር አድርጎ ስለሾመው ኢትዮጵያ አልፈራረሰችም ማለት ነው እንዳሉት እና እንደዛ ነው። ሌላ ቢንስ እና ኮላቦሬቲንግ ዊዝ ደጃዝማች ተፈሪ መኮንን ከተፈሪ መኮንን ጋር ለመተባበር ነው ይሄን የተመሰረተ ትራይፓርቲ ትሪቲ አይደለም። ሳፖርቲንግ ጣሊያንስ ኮሎኒያል ኮንትሮል ኦፍ ኢትዮጵያ አይደለም። የኢትዮጵያ ጣሊያኖች ኢትዮጵያን እንዲቆጣጠሩ ለማድረግ ነው ይሄ ትራይፓርቲ የተመሰረተ አይደለም። ፕሮቴክቲንግ ዘ ቴሪቶሪያል ኢንቴግሪቲ ኦፍ ኢትዮጵያ ይሄ ነው የማይታሰብ ነው። ለኢትዮጵያ የግዛት አንድነት አስበው ነው አይደለም። ኢትዮጵያ ከፋፍለው ለመያዝ ማለት ነው ከሞተ በኋላ ነው። እና ይሄን መጽሐፋችሁ ቀጥታ አለ። ጥያቄው ያን ያህል ከበድ ያለ አይመስለኝም። መጽሐፋችሁ ጋር ያለ ነው በደንብ ካነበባችሁት። 10ኛ ክፍልም 12ኛ ክፍልም አለ። ሌላው ወደ 9ኛ ጋር ስንሄድ what was the major financial reform in Ethiopia that accompanied the rise of Imperial Haile Selassie I to autocracy? እንግዲህ የጃንሆይ ወይም ደግሞ የአፄ ኃይለ ሥላሴ ፋይናንሻል ወይም ደግሞ ይሄ የኢኮኖሚ ለውጥ ከሱ ስልጣን ጋር ምን አይነት የኢኮኖሚ ለውጥ አምጥቷል የሚለና
ኤን ስናይ ፕሮሞቲንግ ካሽ ፔመንት ኤንድ ዲስከሬጂንግ ፔመንት ኢን ካይንድ ይሄ ፎልስ ነው። በአፄ ኃይለሥላሴ ጊዜ ማለት ኢቭን ብር የተጀመረው አሁን ነው ማለት ያን ያህል ብር የለም ነበር እና ይሄ ካሽ የምንለው ክፍያ ፕሮሞት አድርጓል። እንደገና በካይንድ ማለት በምን አይነት ክፍያ ነበር መሰላችሁ? ድሮ እነዚህ ባላባት የሚባሉዎች ቅቤ ይሰጣቸው ነበር፣ ማር ይሰጣቸው ነበረ፣ ወተት ምናምን ይሄ ፔዛንት ወይም ገበሬው ይሰጣቸው ነበር እና የካይንድ ፔመንት ነው የነበረ። ዲስካሬጅ አላደረገም የካይንድ ፔመንት። ስለዚህ ፎልስ ይሆናል። የካሽ ፔመንትም ይሄ በብር የምንለው በዛ ሰዓት የለም ነበር። ስለዚህ ኤ ሊሆን አይችልም። ቢንስ እና ኢንክሪዝ ኢን ዘ ናምበር ኦፍ ከስተም ፖስትስ ይሄ ዘ ቤስት አንሰር። 10ኛ ክፍል አለ ይሄ ቀጥታ ዘው እና ምንድነው ከስተም ፖስት የምንላቸው አሉ። አሁን ይሄ ከስተም ፖስት ማለት ይሄ ጉምሩክ የምንለው በየቦታው ይሄ ከረጥ የሚሰበስቡ ማለት ነው። ለመንግስት ገቢ እንዲሆን በየቦታው ከረጥ የሚሰበስቡ ተቋማትን አስፋፍቶ ነበረ እና ይሄ የሱ የኃይለሥላሴ ለውጥ ነው ማለት ነው። ሲል ለማየት ያክል ፕሮቪዥን ኦፍ ክሬዲትስ ቱ ፔዛንት ዊዝ ካልቲቬብል ላንድስ ይለናል። የብድር አገልግሎት መስጠት ነው። አይሰጥም ነበረ አፄ ኃይለሥላሴ ጊዜ የብድር አገልግሎት የለም። እንደውም ግብርናው በጣም ችላ ተብሎ ነበር። ኢቭን ከበጀቱ 2% ምናምን ነበር የሚበጀትለት። ፈርቲላይዘር ያን ያህል የለም ነበረ እና ይሄ ሊሆን አይችልም ማለት ነው። ዲ ደግሞ ዲሰንትራላይዜሽን ኦፍ ፋይናንሻል ኢንስቲትዩሽን ይሄም አይደለም። እንደውም አፄ ኃይለሥላሴ የሚከተለው ምንድነው? ሴንትራላይዜሽን፣ ማዕከላዊ የሆነ መንግስት በቃ ሁሉንም ስልጣን እሱ ነበር የሚቆጣጠር። ራሱ የሚመርጣቸውን መሪዎች፣ የአካባቢው መሪዎች ለምሳሌ ጎንደር ላይ ከሆነ የራሱን መሪ ይመርጣል። ጎጃም ጋም እንደዚህ፣ ትግራይ ላይ እንደዚህ ይመርጥና እነሱ ግብር እየሰበሰቡ እንዲልኩለት ነበር የሚያደርግ። ሴንትራላይዝድ የሆነ ነው ሲስተሙ እንጂ ዲሰንትራላይዝድ አይደለም። ስለዚህ ቤስት አንሰር ማን ነው ሆነ ማለት ነው? ቢ ማለት ነው። እነዚህ ከረጥ የሚሰበስቡ ተቋማትን ማስፋፋት የከስተም ፖስት ጉምሩክ የምንለው ማለት ነው። ሌላ ወደ 10ኛ ጋር ስንሄድ which of the following leader in West Africa conducted armed resistance against advancing French troops for more than a decade? ከብዙ ለአንድ 10 ዓመታት ያክል ወይም ደግሞ ለብዙ 10 ዓመታት ያክል በምዕራብ አፍሪካ ፈረንሳይ ሲመክት የቆየ ወይም ደግሞ ሪዚስት ሲያደርግ የቆየው መሪ የቱ ነው? መጀመሪያ እስኪ ከፈረንሳይ ጋር የፈረንሳይ ቅኝ ግዛቶች እንግዲህ ከሰሜን እስከ ዌስት ከኖርዝ አፍሪካ እስከ ዌስት አፍሪካ ነው የሚደርሱ እንድትለዩቸው ማለት ነው። እንደገና የብሪቴን ደግሞ ከኖርዝ አፍሪካ እስከ ሳውዝ አፍሪካ ነው የነበሩ የብሪቴን እና አብዛኛው እንግሊዘኛ ይነገራል። ወደ ደቡብ ኢቭን ኬንያ ጋር እኮ የትኛውም ሰው እንግሊዘኛ ይችላል። በቃ እስከ ደቡብ አፍሪካ ድረስ ብትሄዱ የእንግሊዝ ቅኝ ግዛት ነበር። እንደገና ደግሞ ወደ ምዕራብ አፍሪካ ብትሄዱ ፍራንሳይ ይነገራል ወይም ፍራንች ማለት ነው። ለምሳሌ ሴኔጋል ኳስ የምታዩ ከሆነ የነ ሳዲዮ ማኒ ሀገር ማለት ነው። ወይም አብዛኛው ኳስ ተጫዋቾች ምዕራብ አፍሪካ ጋር ናቸው እና ወደዛ አካባቢ ፈረንሳይ ይነገራል እና እነሱም ይናገራሉ። በዛ ማያስ ትችላላችሁ። ከሰሜን አፍሪካ እስከ ምዕራብ አፍሪካ የፈረንሳይ ቅኝ ግዛት እንደሆነ፣ ከሰሜን አፍሪካ ደግሞ እስከ ደቡብ አፍሪካ የብሪቴን ቅኝ ግዛት እንደነበር ማለት ነው እና በፈረንሳይ ቅኝ ከፈረንሳይ ጋር ፋይት ሲያደርግ የነበር ማን ነበር? አልሃጂር ኡመር ይለናል። አልሃጁ ኡመር አይደለም። ቢ አረቢ ፓሻ እንግዲህ የግብፁ መሪ ነው። ከእንግሊዝ ጋር ማለት ከእንግሊዝ ጋር ነበር ፋይት ሲያደርግ የነበር እንጂ ከግብፅ ጋር ከፈረንሳይ ጋር አይደለም ማለት ነው። እንደገና ሲ ሃሪቱኩ የምንለው የኬንያ ይሄ የወጣት ብሪቴንን አጌንስት ያደርጉ ነበር ወይም ደግሞ እንግሊዝን ወጣት መሪ ነው። እናሱም እንግሊዝን ነው እንጂ ፈረንሳይን አይደለም። ዲ ሳሙራቶሪ ቤስት አንሰር ሳሙራቶሪ ነው። ሳሙራቶሪ ኢቨን ሂስትሪ ጋር ባትማሩት በጣም ፌመስ ከሆነ አፍሪካ ጋር ቶፕ ከሚባሉ በጣም ጀግና መሪዎች ሳሙራቶሪ ነው። በጣም ብዙ ጊዜ ኢቨን አሸንፏቸዋል ታሪኩን። ዝም ብላችሁ እንኳን ጎግል አድርጋችሁ ብታዩት የመጻፋችሁ ጋር አለ። በጣም የሚያምር ደስ የሚያስደስት ታሪክ ነው። በጣም ጀግና የነበረ መሪ ነው እና ናፖሊዮን ኦፍ ዌስት አፍሪካ ይሉታል። የአፍሪካው ናፖሊዮን። እንግዲህ ናፖሊዮን ኢሮፕ ጋር በጣም ብዙ ግዛት የነበረው የፈረንሳይ መሪ ነበረ እና ልክ እንደዛ እሱም ብዙ በጂሃድ ብዙ ቦታ ይዞ ስለነበረ ናፖሊዮን ኦፍ ዌስት አፍሪካ ይባላል እና ሳሙራቶሪ ነው ማለት ነው። ሌላ ወደ 11ኛው ጥያቄ ስንሄድ
11ኛ ጥያቄ ምን ይለናል? which of the following was a feature of capitalism in Europe between the 16th and 17th century? ከ16ኛው እና በ17ኛው መቶ ክፍለ ዘመን የካፒታሊዝም ስርዓት ወይም ደግሞ ምን ይመስል ነበር ኢሮፕ ጋር ነው የሚለን። እንግዲህ ካፒታሊዝም የተመሰረተው ሙሉ በሙሉ እስኪ ከይሄ መርካንታሊዝም የምንለው ከወደቀ በኋላ ነው። ወይም ደግሞ ከ1750 ከ18ኛው መቶ ክፍለ ዘመን አጋማሽ ጀምሮ ነው ሙሉ በሙሉ ማለት መርካንታሊዝም ይወድቃል፣ ካፒታሊዝም የሚመጣ ማለት ነው። ኢኮኖሚክስ ጋር አይ ቲንክ ተምራችሁ ከልብ ያስባሉ። እና ባህሪው ምን ይመስል ነበረ ይለናል። ትንሽ ይሄ ኮንትሮቨርሲ ያደረገኝ ነው። እስኪ የራሳችሁን አስተያየትም ትሰጣላችሁ ከ11ኛው ጥያቄ ጋር ማለት ትንሽ ግራ የሚያጋባ አይነት ነገር ነው ማለት እንደ ስህተት ነገር ይሁን አላቅም፣ ብቻ የሱን ፊውቸር የሚገልጽ ያለ አይመስለኝም ምርጫው ጋር። ኤ ፕሮዶሚናንስ ኦፍ መርካንታሊዝም ይለናል። ቢ ኢንቨስትመንት ኦን ገቨርንመንት ኢንተርፕራይዝስ ይለናል። ሲ ዲክላይን ኦፍ ኔሽን ስቴትስ ይለናል። ዲ ኤክስፓንሽን ኦፍ ሰርቪስ ሴክተር ይለናል። ከዚህ ሁሉ ኤ እና ዲ ነው ሊቀርቡት የሚችሉ ወይም ደግሞ ፕሮዶሚናንስ ኦፍ መርካንታሊዝም ነው። መርካንታሊዝም የምንለው ስርዓት ነበር፣ ግን ስርዓታው ነበር፣ ነገር ግን የካፒታሊዝም መገለጫ አይደለም። ይሄ መርካንታሊዝም የምንለው የካፒታሊዝም መገለጫ አይደለም፣ ግን በዛ ሰዓት ነበር። በ16ኛው እና በ17ኛው መቶ ክፍለ ዘመን መርካንታሊዝም ነበር፣ ነገር ግን እዚህ ጋር የሚጠይቀን ፊውቸሩን ነው መገለጫውን ነው የሚለን እና መኖር የነበረ ከተባለ ኤ ሊሆን ይችላል፣ ግን እንደ መገለጫ ሊሆን አይችልም። መርካንታሊዝም እና ካፒታሊዝም ፍጹም የተለያየ ባህሪ ነው ያላቸው። ዲን ደግሞ ስናይ ኤክስፓንሽን ኦፍ ሰርቪስ ሴክተር፣ ይሄም ሊሆን ይችላል። ሰርቪስ ሴክተር የምንላቸው ለምሳሌ ተስፋፍተዋል። አሁን እኔም ቤስት ብዬ የምመርጠው ዲን ነው። ኤክስፓንሽን ኦፍ ሰርቪስ ሴክተር ለምሳሌ ባንክ የተስፋፋበት ሰዓት ነበረ። ባንኮች ማበደር ሲጀምሩ ነው እነዚህ ቢዝነስማን የምንላቸው ይሄ ኢንዱስትሪ መገንባት ምናምን የጀመሩት ማለት ነው። ብዙ ነገር ይሄ ሰርቪስ ንግዱ ምናምን የኤክስፓንድ የሆነ ወይም ደግሞ የተስፋፋበት ጊዜ ነበር እና ለኔ ቤስት ቾይስ ዲ ነው። ነገር ግን ኤም እንትን የሚል ነገር አለው። ለኔ ዲ ነው። እስኪ የእናንተን ሀሳብ አስተያየትም ኮመንት ጋር ትሰጡኝ ያላችሁ። እንደኔ ዲ መልስ ይመስለኛል ብዬ አስባለሁ። ሌላው 12ኛው ጋር ስንሄድ what was the relationship between nationalism and world war the first? እንግዲህ ለአንደኛው ዓለም ጦርነት መነሳሳት እንደ ኮስ ከሚጠቀሱት ሁሉ አንደኛው ይሄ ብሔርተኝነት ነው ማለት ነው። እና ያ የነበራቸው ግንኙነት ምን ይመስላል የሚለው እንደምናይ ኤን ስናይ stimulated a sense of unity and friendship among states that could have gone to war ይለናል። የአንድነትና የወዳጅነት ነበር የነበረ በዛ ሰዓትና ይሄ ባይሆን ኖሮ እንደውም ወደ ጦርነት ይገቡ ነበር ነው የሚለን። that could have gone to war ማለት ወደ ጦርነት ይገቡ ነበር ማለት ነው። ያ ማለት አልገቡም እንደማለት ነው። ይሄ ሊሆን አይችልም። ናሽናሊዝም በዛ ሰዓት የነበረው ያን ማለት በቃ ስለ አንድ ሀገር ብቻ መቆርቆር፣ እሷ የበላይ እንደሆነች ለምሳሌ ብሪቴን ከሌሎቹ የተለዩ ከጀርመን የበለጡ እንደዚህ አይነት ሴንስ ነው የነበራቸው። ናሽናሊዝም በዚህ ናሽናሊዝም ይለያያል። ከ1880ዎቹ እስከ 1914 የነበረው ናሽናሊዝም ይላል 12ኛ ክፍል መጽሐፋችሁ። ይሄ ምንድነው? ይሄ አሁን ኢትዮጵያ ጋር ያለው አይነት ብሔርተኝነት ነው። ያንዱ ብሔር ትልቅ እንደሆነ ማሰብ። ለምሳሌ ብሪቴን ከሌሎች የተለየች እንደሆነች ማሰብ፣ ፈረንሳይ ከሌሎች የተለየች የአንድነት ናሽናሊዝም አይደለም። ይኸውና ብዙ አይነት ናሽናሊዝም ስላለ ነው። የአንድነት አለ፣ አንድ ለመሆን የሚደረግ ናሽናሊዝም አለ። እንደገና ደግሞ ኢንዲቪጁዋል አንዱ የበላይ ነው ብለን የምናስበው ናሽናሊዝም አለ እና ኤ ሊሆን አይችልም። ቢንስ እና advocated isolation and thus discouraged war ነው። ምንድነው አይሶሌሽኒዝም ማለት ገለልተኝነት እና ያ ደግሞ ገለልተኛ መሆን ጦርነት እንዳይፈጠር አድርጓለሁ። ይሄ ውሸት ነው ማለት ጦርነት ኦልሬዲ ማለት ተፈጥሯል። አንደኛው ዓለም ጦርነት እና አይሶሌሽኒዝም የምንለው የለም ነበር፣ ጎራ ፈጥረው ነበር። ትሪፕል ኢንተንት እና ትሪፕል አሊያንስ የምንላቸው አሉ አይደለ? ትሪፕል ኢንተንት ብሪቴን፣ ፍራንስ እና ራሽያ እንደገና
ትሪፕል አሊያንስ የምንላቸው ደግሞ ጀርመኒ፣ ኦስትሮ ሃንጋሪ እና ኦቶማን ቱርክ የምንላቸው እና አሊያንስ ነበር፣ አይሶሌሽን አልነበረም። እንደ ሲንስ እና ሜድ ሞስት ፒፕል ኢን ዩሮፕ ቱ ሰፖርት ዘ ዋር። ይሄ ዘ ቤስት አንሰር ነው። አውሮፓ ውስጥ የነበሩ ማህበረሰቦች ጦርነት እንዲደግፉ አድርጓለሁ። ይሄ ዘ ቤስት አንሰር ነው። ምክንያቱም ናሽናሊዝም እንዳልኳችሁ በቃ ስለ አንድ ቋንቋ፣ ስለ ሃይማኖት፣ ስለ ሀገር ፊል ማድረግ፣ ይሄ መሰማት፣ በቃ እሱ የበላይ እንደሆነ ማሰብ፣ ያ በቃ ለምሳሌ ብሪቴን ትልቅ እንደሆነች ማሰብ፣ ፈረንሳይ ትልቅ እንደሆነች ያስቡ ነበር እና አብዛኛው ዩሮፕ የነበረው ህዝብ ጦርነትን ይገፋፋ ነበር በዛ ሰዓት። ስለዚህ ሲ the best answer ይሆናል ማለት ነው። ሌላ ወደ 13ኛ ስንሄድ ምን ይለናል? which of the following was an obstacle to the process of Italian unification? ለጣሊያን አንድ መሆን ኦብስታክል ማለት እንቅፋት እንደማለት ነው። እንቅፋት የነበሩት የትኞቹ ናቸው ነው? እንግዲህ ጣሊያን መጀመሪያ የተከፋፈለች ስቴት ነው የነበሩ፣ ብዙ ስቴቶች ነው የነበሩ። ከዛ አንድ ሆነው አለ እና አንድ እንዳይሆኑ ግን እንደ ኦብስታክል ወይም እንቅፋት የነበረ ምንድን ነበር ነው የሚለን። ኤ the prevalence of Prussia in southern Italian province። ይሄ ውሸት ነው። ይሄ ፕሩሺያ የምንላት የጀርመን ስቴት ነች እና እሷ ጣሊያን ጋር ቦታ ሊዛም ነበረ። ስለዚህ ውሸት ነው። ቢን ስናይ the prevalence of Austria who dominated most provinces። ይሄ the best answer ነው። ኦስትሪያ የምንላት እንግዲህ በዛ ሰዓት የጀርመን ስቴት ነበረች እና ብዙ የጣሊያን ስቴቶችን ይዛ ነበረ፣ ተቆጣጥራ ይዛ ነበር። በዛ ምክንያት ለጣሊያኖች አንድ እንዳይሆኑ እንደ መጥፎ ነገር ነበር፣ ወይም ደግሞ ኦብስታክል እንቅፋት ነበር። ስለዚህ ቢ the best answer ይሆናል ማለት ነው። ሲን ለማየት ያክል ስናይ the independent existence of Piedmont Sardinia kingdom። ፒድሞንት ሳርዲኒያ የምንላት ስቴት ብቸኛዋ ጣሊያን ጋር የነበረች ሉዓላዊ ሀገር ነበረች። እሷ መኖሯ እንደውም ለጣሊያን አንድነት በጣም ጠቅሟቸዋል እንጂ አልጎዳቸውም ማለት ነው በጣም። ምክንያቱም እንደውም the most factor እቺ ፒድሞንት ሳርዲኒያ የምንላት እና ይሄ ካውንት ካሚሎ ካቮር የሚባል ፕራይም ሚኒስቴር ነበር። እሱ ነው በጣም ለጣሊያን አንድነት በጣም መስዋዕት የከፈሉ ማለት ነው። እና ይሄ ኦብስታክል ሳይሆን ፒድሞንት ሳርዲኒያ የምንላት ስቴት መኖሯ ኦብስታክል ሳይሆን ምቹ ፋክተር ነው፣ ወይም ደግሞ ለጣሊያን አንድነት የሚጠቅም ፋክተር ነው። ስለዚህ ቢ ይሆናል ማለት ነው መልሱ። ኦስትሪያ መጽሐፋችሁ ጋር አለ፣ ይሄን ማየት ትችላላችሁ። ሌላ ወደ 14ኛው ስንሄድ what was the Eastern question in international politics before first world war? ይሄ ኢስተርን ኩዌስችን የምንለው ምንድን ነበር ከአንደኛው የዓለም ጦርነት በፊት ምን ማለት ነበር የሚለውን እናያለን። ማለት ምንድን ነው እንመርጣለን። ኤ the diminishing interest of Europe in the Balkans። ይሄ ፎልስ ነው። እንደውም እነ ጀርመን፣ ብሪቴን፣ ራሽያ፣ ኦስትሮ ሃንጋሪ የምንላቸው የዩሮፕ ሀገራት እነዚህ ባልካን የሚባሉት ወይም ደግሞ ኢስተርን ዩሮፕ አካባቢ ያሉ የራሽያ ጎረቤት የነበሩ ሀገራትን እዛ ጋር ለመቆጣጠር ፍላጎታቸው ጨምሯል እንጂ ዲሚኒሽንግ ማለት መቀነስ ነው፣ አልቀነሰም። ስለዚህ ኤ ሊሆን አይችልም ማለት ነው። ቢንስ እና the declining influence of Russia over Serbia ይለናል። የሩሲያ በሰርቢያ የነበራት ተጽዕኖ መቀነስ ነው፣ አልቀነሰም። ሰርቢያ የምንላት የባልካን ስቴት ነች፣ ወይም ደግሞ ኢስተርን ስቴት የኢስተርን ዩሮፕ ስቴት ነች እና ሩሲያ በጣም ፍላጎት ነበራት እንኳን ሊቀንስ ማለት ነው። ስለዚህ ይሄም ቢ ሊሆን አይችልም ማለት ነው። ሲንስ እና ዲክላይን ኢን ናሽናሊዝም ትራውት ኢስተርን ዩሮፕ። ናሽናሊዝም የምንለው ቀንሷል። እንደውም በጣም ናሽናሊዝም ነበር ማለት ናሽናሊዝም ለአንደኛው ዓለም ጦርነት ኮዝ ነበር ብለን ስናነሳ ይሄ የባልካን ስቴት እንደምናነሳ እንዴት ካላችሁ ኦስትሮ ሃንጋሪ እና ሰርቢያ ተጣልተዋል በቦስኒያ በምትባል ግዛት፣ ቦስኒያ ሄርዘጎቪና በምትባል መሬት ተጣልተዋል እና ኢሚዲየት ኮዝ እንደውም ለአንደኛው ዓለም ጦርነት የሰርቢያው ናሽናሊስት ጋብሪሎ የሚባለው የኦስትሮ ሃንጋሪውን ልዑል ማን ፈርዲናንድ የሚባል አለ፣ ስሙ ስለማይያዝ ነው፣ እሱን መግደሉ ነው ለአንደኛው ዓለም ጦርነት ኢሚዲየት ኮዝ የሚባል እና ይሄም ሲ ሊሆን አይችልም ማለት ነው። ዲ the continuous weakening of the power of Ottoman Turkey the best answer። ይሄ ኢስተርን ኩዌስችን ስናነሳ ኦቶማን ቱርክ በጣም ተቀዛቅዘው ነበር፣ ወይም ደግሞ ይሄ ኦቶማን ቱርክ እንግዲህ በጣም ትልቅ ዓለማችን ላይ ከታዩ
በጣም ይሄ ሀያል የምንላቸው ስልጣኔዎች አንዱ ነው። ነገር ግን በ19ኛው መቶ ክፍለ ዘመን የኦቶማን ቱርክ ይሄ ኢምፓየር ወይም ደግሞ ግዛቱ ተዳክሞ ነበር ማለት ነው። በዛ ምክንያት ነው ልክ እንደ የኢሮፕ ሀገራት በፊት በኦቶማን ቱርክ ተይዞ የነበረውን ቦታ ለመቆጣጠር እንደ ጀርመን፣ እንደ ብሪቴን፣ እንደ ኦስትሮ ሃንጋሪ እዛ ጋር ግጭት የፈጠሩ ማለት ነው። ስለዚህ የኦቶማን ቱርኪ መዳከም ነው ይሄ ኢስተርን ኩዌስችን የምንለው ማለት ነው። ኢስተርን ኩዌስችን ማለት ምስራቁ ኢሮፕ ጋር ያሉ ሀገራት ከኦቶማን ቱርክ ነፃ ለመውጣት ጥያቄ ያ ማለት ነው። ሌላ ምንም አይነት ነገር የለም። ሌላው ወደ 15ኛው እና ለዛሬው የመጨረሻ ጥያቄያችን ነው። ሌላውን መቀጥላችሁ ካለው እንሰራለን ማለት ነው። which of the following ideas describe the French policy of colonial rule in Africa ይለናል። እንግዲህ ፈረንሳይ እና ብሪቴን አፍሪካ ላይ በጣም ብዙ ግዛት ከነበራቸው የአውሮፓ ሀገራት ሁለቶቹ ናቸውና የሚጠቀሙት ፖሊሲ ግን አንድ አይነት አይደለም፣ ይለያያል። ዳይሬክት ሩል የሚባል አለ፣ ኢንዳይሬክት ሩል የሚባል አለ። ብሪቴን የምትጠቀመው ኢንዳይሬክት ሩል ነው። ኢንዳይሬክት ሩል ምንድነው? ለአፍሪካ ቼፎች ወይም ደግሞ የአፍሪካ የአካባቢ መሪዎች ስልጣን ትሰጥ ነበር፣ እንግሊዝ ማለት ነው። በቀላሉ አፍሪካኖችን ለማስተዳደር የአፍሪካ መሪዎች ሁሉን ነገር ስለሚያውቁት ያስፈልጉናል እና እነሱን እንደ መሪ መጠቀም እኛ ከላይ ሆነ ይሄ ሎካል ወይም ደግሞ ለምሳሌ ክልሉን ምናምን እነሱ እንዲያስተዳድሩት እኛ ከበላይ ሆነን ማስተዳደር አለብን ብለው ያስቡ ነበር እና የአፍሪካ ሎካል ቼፎች ስልጣን ነበራቸው። ሌላ ዲቫይድ እና ሩል፣ ዲቫይድ ኤንድ ሩል የሚባል ከፋፍለ ግዛ የምንለው ማለት ነው። ታውቁታላችሁ። ይሄ ምንድነው? በብሔር በዘር እና በሃይማኖት ከከፋፈልናቸው አንድ ለመሆን ይቸግራቸዋል ወይም ደግሞ አንድ አይሆኑም እና እኛን ለማስወጣት አቅም ስለሚያጡ እንደዚህ በቃ በብሔር እና በዘር ምናምን መከፋፈል አለብን፣ ክልል ማበጀት አለብን። ባይዞ ይሄ ክልል ምናምን የሚባለው ጎጂ ነገር ነው ማለት ያን ያህል ጥቅም የለውም። እንደዚህ አሁን ጋም ኢትዮጵያ ጋር ምናልባት ላለው ቀውስ ይሄ ይሆናል ብዬ አስባለሁ። እና እንደዚህ አይነት ነበር የምትጠቀም። ሌላ ደግሞ ፍራንስ ኮን ዳይሬክት ሩል ነው። ፈረንሳይ የምትጠቀመው ዳይሬክት ሩል ነው ወይም ደግሞ አሲሚሌሽን የምንለው። ዳይሬክት ሩል ምንድነው? በቃ በየቦታው የፈረንሳይ ዜጋ ነው መምራት ያለበት እንጂ እነዚህ የአፍሪካ ቼፎች መባረር አለባቸው። ኢቭን ቀበሌ ጋር ይሁን ወረዳ ጋር ይሁን ምን ጋር ይሁን በቃ የፈረንሳይ ዜግነት ያላቸው ናቸው መምራት ያለባቸው እንጂ የአፍሪካ ቼፎች ወይም ደግሞ እነዚህ ሎካል ሩለሮች አካባቢ መሪዎች መምራት የለባቸውም ይሉ ነበር ማለት ነው የፈረንሳዮች። እና ሌላ ደግሞ አሲሚሌሽን የምንለው። አሲሚሌሽን ምንድነው? የፈረንሳይን ቋንቋ ትማራላችሁ፣ የፈረንሳይን ባህል ትማራላችሁ። ከዛ የፈረንሳይን ባህል፣ ቋንቋ፣ ማንነት ከወረሳችሁ በኋላ ልክ እንደ ፈረንሳይ ዜጋ ትሪት ትደረጋላችሁ ማለት ነው። አክቹሊ ይሄ ሁሉም የፈረንሳይ ግዛት ጋር ተፈጸመ አይለን መጽሐፋችን ጋር። ሴኔጋል ጋር ብቻ ነው ይሄ አሲሚሌሽን የሚባለው ፖሊሲ የተፈጸመ ማለት ነው። የፈረንሳይን ባህል ቋንቋ ከተማራችሁ በኋላ ልክ እንደ ፈረንሳይ እኩል መብት ታገኛላችሁ እና ሁሉም ጋር ባይፈጸምም ግን እንዲህ አይነት ፖሊሲ ይከተሉ ነበር ማለት ነው። ስለዚህ ቤስት አንሰር ቢ አሲሚሌሽን የሚለው ይሆናል። ለዛሬ ጨርሰናል። እንቀጥላለን። ሁሉንም እንሰራላችሁ ካለው እናንተ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ጋር አስቀምጡ። አመሰግናለሁ።